ምንጭ አልነበረውም። እነዚህ አብያተ ክርስቲያናት ውስጥ 40 ትንንሽ ቤተክርስቲያኖች አሉ። ንጉሥ ላሊበላ የሚለውን ስም ያገኘው ሲወለድ በእምቦጭ ስለተከበበ ነው ይባላል። ላል ማለት ማር ማለት ሲሆን ላሊበላ ማለትም ላል ይበላል ማር ይበላል ማለት እንደሆነ ይነግራል። ውቅር ቤተክርስቲያናቱን ንጉሥ ጠርቦ የሥራቸው ከመላእክት እገዛ ጋር እንደሆነ በኢትዮጵያ ኦርቶዶክስ እምነት ተከታዮች ይነግራል። ሁለተኛ፣ አክሱም። አክሱም የጥንቷ አክሱማዊ ግዛት ማዕከል ነበረች እና በታላቅ ሐውልቶች፣ የነገሥታት መቃብሮች እና አርኪኦሎጂካል ስፍራዎች ትታወቃለች። በአፍሪካ ውስጥ በጣም ጥንታዊ ከሚባሉባቸው ቦታዎች አንዱ ተብሎ ይታሰባል። የአክሱም ሐውልት የጥንታዊ ንጉሥ መቃብር እና የጽዮን ቅድስት ማርያም ቤተክርስቲያን ታቦት እንደሚገኝ የሚነገርለት እንደሆነ ይታመናል። ሶስተኛ፣ ሰሜን ተራሮች። የኢትዮጵያ ተኩላና ዋልያ፣ የሜዳ ፍየል ጨምሮ በርካታ የመጥፋት አደጋ ላይ ያሉ ዝርያዎች የሚገኙባት ሲሆን በዓለም ላይ የትም የማይገኝ ፍየል፣ ጌላዳ ዝንጀሮ እና ተራካልመት በሰሜን ተራሮች ውስጥ ይከሰታሉ። በፓርኩ ውስጥ ከ50 የሚበልጡ የአዕዋፍ ዝርያዎች ይኖራሉ። ፓርኩ የተቋቋመው በ1969 የሰሜን ክልል ቢያንስ 200 ዓመታትን ያስቆጠረና የቆየማ ሲሆን በመጀመሪያ የአፈር መሸርሸር የጀመረው በደጋው ሸለቆ በጋ ያለ ላይ ቢሆንም በኋላ ላይ ወደ ፓርኩ ተዳፋት መስፋፋቱን ያሳያል። ብሔራዊ ፓርኩ በ1978 በዩኔስኮ የዓለም ቅርስነት ከተሰራባቸው ስፍራዎች መካከል አንዱ ሲሆን በ1978 በአንዳንድ የባህሪ ዝርያዎቹ ከፍተኛ የሕዝብ ቁጥር መቀነስ ምክንያት በ1996 በአደገኛ የዓለም ቅርስ ዝርዝር ውስጥ ተጨምሯል። በእነዚያ ዝርያዎች ሕዝቦች መረጋጋት ይህ ዝርዝር ነበር። በ2017 ተወግዷል። አራተኛ፣ ጎንደር። ጎንደር ከ1628 ዓ.ም ጀምሮ ለ200 ዓመታት የአጼዎች መናገሻ በመሆኗ የምትታወቅ የዓለም ታዋቂ የታሪክ ተመራማሪዎችን የምትስበው ከተማ ነው። የዘመኑ አጼዎች የገነቧቸው ቤተ መንግስቶችና አብያተ ክርስቲያናት የከተማዋንና የኢትዮጵያን ታሪክ ለዓለም ጥሩ ገጽታ ለመሆናቸው ከተለያዩ ክፍለ ዓለማት እንደ ጎርፍ ለመግባትና ታሪክን ለመቀየር የሚተመውን ለአብነት መጥቀሳችን ሁላችንም ያስማማናል። ፋሽስት ጣሊያን ኢትዮጵያን ከወረረ በኋላ የኢትዮጵያ ሕዝብ በአርበኝነት በረሃ ሲወርድ የነበር የጣሊያን ወራሪው ኃይል ድል አገኘ። የጎንደር ሲኒማ ቤት በፋሽስት ጣሊያን ከመሰራቱ በፊት ርስትነቱ የአቶ መንክር ተገኘ የተሰኘው በዚያን ዘመን ነው። ጎንደር ከተማ ውስጥ በጣም የላቁና የመጠቁ ነገረ ፈጅ ወይንም ጠበቃ ነበሩ። ይህ ደግሞ በኢትዮጵያ ብቻ ሳይሆን ቀደምት ጥንታዊ ግሪካውያንም በድሮ ዘመን የአቴንስ ጸሐፊዎችና ጥሩ ተናጋሪዎች በጠበቃነት ያገለግሉ እንደነበር የታሪክ ድርሳናት ያመለክታሉ። ጎንደርም አቶ መንክር ተገኘ ስመጥር ጠበቃ እንደነበሩ የከተማዋ ታሪክ አዋቂዎች ይናገራሉ። በጣሊያን ወረራ ጊዜም አንዳንድ የአካባቢው ነዋሪዎችም አርበኞችን በማሳፈንና በማስገደል ከጣሊያን ጎን የቆሙትን ባንዳ ተብለው እንደሚጠሩ ታሪክ ያወሳል። አምስተኛ፣ ሐረር ጀጎል። ሐረር ከቅዱሳን ከተሞች አንዷ ነች። በእስልምና እና በጥሩ ሁኔታ ተጠብቀው በቆዩት ሐረር ጀጎል ዝነኛ ከተማ በዩኔስኮ በዓለም ቅርስነት የተመዘገበ ነው። ከ100 በላይ መስጊዶች ያሉት ሲሆን ይህም የእስልምና እና የኢትዮጵያ ባህሎች ድብልቅ ነው። የከተማው ግድግዳዎች፣ ንቁ ገበያዎች እና ታዋቂው የጅብ አመጋገብ በምሽት የከተማዋን